ማን አንድ ሾት ኦን ታርጌት ሰባተኛው ደቂቃ አርገን አግብተን ያለምንም ሾት ኦን ታርጌት አንድ ለባዶ ማሉ ዲፌንስ ዊንዝ ዩ ታይትልስ ማለት ነው። አሁን እኔ በጣም አርቴታ ላይ ልናደድ ፈልጌ ነበር ጌሙ ሙሉ ማለት ግን ሳስበው ማይቀጠቀጥ የፕሪሚየር ሊግ ቡድን ንገረኝ ማን ሁሉንም እኮ አቀጠቅጦም ፈርስት ሃፍ ተቀጠቅጥ ይችላል ሰከንድ ሃፍ ተቀጠቀጣለ ምናምን ገባር ላውን ሲቲ ተቀጥቅጦ ጣለ ነው ማለት በፎረስት ጣለ ማለት ትላንት ሊቨርፑልን ውልፍስ ሰጠው ወረደ የተባለው ቡድን ማለት ሁሉም ነው ገባር በቃ ፕሪሚየር ሊጉ ከባድ ነው እና የዚህ ከባድ ሊግ ንጉስ ጋናር ነው ይላል ማን በአንድ ሾት ታርጌት ታሸነፋቸው እነዚህ ደግሞ አረ ወይኔ ጉዴ ያጋት ኤቨርተን በአንድ ኦን ጎል ተሸነፋለ ጠብቅ we are the gunners እንኳን ደስ አለ መድፈኛው ማለት ቅፍፍ ያለ ጨዋታ ማለት እንደዚህ ተሰቃይቼ አላውቅም ገባር ግን እንችላለን በቃ እንችላለን ማለት አይገባብንም እኮ ማለት እንዳይደብራችሁ ራሳችን ላይ ካላገባን የቸልሲ ጨዋታ እኮ 3-0 ነው ያለቀው አድክም ምንም በቃ በሉት እኮ እኔ የራሴ ቲም ላይ ልቋጥር እኔ ብራይተን እግዚአብሔርን ያሁን አልተረጋጋውም ምንም አልተረጋጋውም በቃ አይደል መናገር ስላለብኝ ነው በቃ የበሉት ነገር ነው ተስፋ እንዲሁ ፕሪሚየር ሊጉ እንዲያምር ነው እንደዚህ ተፈጠረው እኛ እንደዚህ ተቃጠልኩኝ እግዚአብሔር እኔ ወይኔ ጉዴ ፈላ ብራይተን እስቲ ዛሬ ጮታንቹ ጨዋታ እስቲኛ ላይ ተጫውቱታ ያገቡታል አርሰናል ሲሆን እኔ እግራቸው ምንድነው ልብ እንዲሁ ተቃጠልኩኝ ወይኔ ፈርስት ሃፍም እኮ እንደዚሁ ተተከቱ ሰከንድ ሃፍም በቃ የኔው ቲም ባሰ እንጂ የኔው ቲም ባሰ ወይኔ ብራይተን ግን ወይኔ አራቡ በእናቱ ወደዛ ምንም በቃ በሉት ምንም የሚያስፈልግ ነገር የለም ከዚህ ወዲህ ተቀጥለን ያልኩትኛውንስ ምንም ማረግ አይቻልም ቋጣሪያ የኔ አርሰናል አሳቆ ገደለን በደስታ ገደለን ምን አይነት ጨዋታ ነው ንጉሱ ቡካዮ ሳካ በ90ኛ ደቂቃ ላይ ጎል አስቆጠረ በዛው ጨረስ ነው በቃ አለቀ ምንም በቃ ሐራም አትል ምን አትል ሰከንድ ሃፍ ሚኬል አርቴታ ሁሌ እንደዚህ አይነት ለውጥ ነው እኮ የምንፈልገው ሁሌ እንደዚህ በቃ የሆነ ቲሙ ሲንገዳገድ ካያቨርትን ጥልቅ ትሮሳርድን ጥልቅ ኖርጋርድን ጥልቅ ካላፊዮሪ በቃ ምን አይነት ዛሬ ሚኬል አርቴታ ከነ ሰራዊቱ ደብሊው ሂንካፔ ምን አለ አሰልጣኙም ብቻ አይደለም ከነ ቋጣሪው ምን አይነት ተጫዋች ነው ፒሮ ሂንካፔ በጣም ነው የምትችለው ማን ትላንት ይሆናል ስንቱን የቱን ትቼ የቱን ላንሳ እንዴት ልበል በቃ ትለይብኛል ዴክላን ራይስ ማለት ነው ጀርባ አጥንታችን በእውነት ነው የምላችሁ በቃ ትችላለህ ከሞኑ ጋናርስ ነገር እኮ በቃ አቋም በስትራቴጂ እኮ ይሄድልን ነበር እኮ በቃ አቋም በወጣው ስትራቴጂ በፖዚሽን በሙከራ ምናምን በቃ ለብራይተን እኮ አላደረኩት ነገር የለም በዛፈላው በቃ በትክክል ይሄድ ነበር ኦናና የሚባል በረኛ ይዘብኝ ገባ ብራይተን እሺ ምን አባቴ ላርገሽ ምን አባቴ ላድርግ ኦናና ማን ይዘናል ምን አይነት የሾቀ በረኛ ነው በማንኛው ግሩት ይሻናብኛል ምን ይተንግ አሁን ጀመው በቃ ምንም ማድረግ አንችልም ማንቼ ይፈልገናል በቃ የፈጠነ ወደ ማንቼ እንመለሳለን 6 ሰዓት ላይ ማለት በታክቲኩ መሰረት ነው በቃ በስትራቴጂው ነው መሄድ ያለብን ወያለው ስራ ያወጣው እንግዲህ እንመጣለታለን ለማንኛውም ጀማው ማንቼ እንገናኝ በቃ ምንም ማድረግ አይቻልም እንዲ ነው እኮ በቃ እንዲ ነው እድል ካንተ ጋር ስትሆን እንዲ ነው ምን ልበለው እድል ልበለው 90 ደቂቃ ሙሉ ተደብድቦ 1-0 አሸንፎ ሲወጣ እኛ ደግሞ 90 ደቂቃ ሙሉ ደብድበን ሁለታቻ እንወጣለን እኔ አርሰናል ሙሉ ጨዋታውን አይቻለሁ ቀና ዝቅ ምናን ይያልኩኝ በስልክ ያርሰናልን የሲቲን አርሰናል ግን አንድ ሲሞከር አይቻው አላቅም የሆነ ሀቨርት ሲመጣል ካውንተር ምና አንድ ደና ሲሞከር አይቻው አላቅም ግን አሸነፈ ሲሞከር ያለው ብራይተን ደግሞ ደደቡ ብራይተን አንድም ሳያገባ ወጣ ደግሞ እኮ ሁሉም ቡድን ከኛ ጋር ሲጮት ምናምን ተላላችሁ ከናንተ ጋር ሲጮት ሁሉም ቡድን እንደውም ደደብ ነው የሚሆነው ወይ ፈርቷችሁ ስለሚገባ ነው ምናምን እኛ ጋር እግራቸው ይሰራል ገብቷል ኤሊዮት አንደርሰን ጠቅልሎ እዛ ፋር ፖስት አገባ የማይሆን ጎል ጊብስ ዋይት ተረከዝም ደደብ እኮ ነው ብታስተምረው አይችልም የምናስፈርማቸው መስሏቸው እኮ ጊብስ ዋይትም ኤሊዮት አንደርሰንም ከሲቲ ጋር የሆነ ነገር ስለነበራቸው ማንኛውም ስለ ራሴ ጨዋታ ማውራት ጀመርኩ እኮ አሸንፈው የ7 ነጥብ ልዩነት አድርገውታል አንድ ጨዋታ እየቀረ ማለት ነው ካሸነፍነው ወደ 4 ነጥብ የሚጠብ መልሰን አርሰናል እጅ ላይ መደገፍ ጀመረ ማለት ነው ሙሉ ጨዋታ ከዚህ በኋላ ራሳችን አሸንፈን መብላት የምንችለውን ጣልንላቸው ማለት ነው አሁን እነሱም ኮንፊደንስ ያገኛል ጎበዝ ሲቲ አርሰናል አሸንፏል ማን ይቻላል 1-0
አስፈላጊ ጨዋታ አስፈላጊ ውጤት 1-0 በቃ በተገቢ ሁኔታ አንተ እዚህ ከኋላ ላይ ማን ይሄ ሰውዬ ቀኑን ሙሉ ልብ ምቴን ሲጨምረው የነበረው ይሄ ነው ምንድነው ቢጫ ገና እንደተጀመረ አይቶ ጋብርኤል ማጋሌዝ ብቻውን ሲከላከል ማን ይሄ ሰውዬ እግዚአብሔርን ምላችሁ ይለያል ወደ ይውላት ኢራን መተኩሶ ሚሳኤል ወደ ኢሚሬትስ ቢሆን በቴስታ ያወጣል ጋብርኤል ጭንቅላቱን ለምንም ይሰጣል ለምንም ሂንካፔ ራሱ እንዴት ነው አረ በስመ አብ ስለ ሂንካፔና ስለ ጋብርኤል እኔ አውርቼ መጥገብም አልችልም ማን ዛሬ ዙብሜንዲሜው ደክሞት ነበር በቃ እንኳን የተቀየረ ኖርጋርድ እንኳን የገባ ራይስ ነው ማይደክመው ሮቦት ማን ሳካ ከቲን ሳይድ አደረገ ዲፍሌክሽን አለው ጎሉ ምን አገባን ያገባናል ሲቲ ያድሁታል ወይኔ ሲቲን 50 ቪዲዮ ነው የምሰራው ማን ኖቲንጋም ፎረስቶች ትችላላችሁ ሲጀመር ከጫካ ነው እናንተ ሙዳችሁ የጫካ ወይኔ ጉዲ ደስተኛ ሆንኩ አሁን መላው የእግር ኳስ ቤተሰብ ናና አውራኝ የማንም ደጋፊው መታወራኝ ማን ነው የዋንጫ ቡድን ማን ነው ሲቲ በሜዳና በደጋፊው ፊት ተጫውቶ ሁለታቸው የወጣው ከኖቲንጋም ፎረስት ጋር ወይስ ከሜዳው ውጪ እጅግ ፈታኝ የነበረውን ጨዋታ ሄዶ አሸንፎ ተቸግሮ እጅጉኑ ብልጫ ተወስዶበት 1-0 አሸንፎ የመጣው አርሰናል ወይስ በሜዳና በደጋፊው ፊት ማለት ነው እንደዛ የምትተማመኑበት ክንዳችሁን መሰቅሉለት ቡድን ሁለታቸው የወጣው ንገረኛ አሁን ማን ነው የዋንጫ ቡድን አንተ ሲጀመር ማለት ነው ቲክቶክ መንደር ላይ ፍርደ ገምድልነት በዝቷል ፍርደ ገምድል የሚለው ነገር ራሱ አይገልጸውም ይኸውልህ አሁን ይመጣና አሁንም ማለት ነው የዋንጫው ድል ከአርሰናል ይልቅ አሁንም ለሲቲ ያለው ይሄ ነዋ የዋንጫ ድል ያለው የኔ አባት ይኸውልህ ስማኝ እኔ ዘንድሮ ጥሩም ሆንኩኝም አልሆንኩኝም ዋንጫ በላለው በቃ እኔ ነገርኩ እኮ ፔሬድ እኔ ዋንጫ ከመብላት እናት ወለደችው አስጥለኝ እኔ በዳዴም ቢሆን ሄጄ ይሄን ዋንጫ ይዞ መጣ የመጨረሻ ማስጠንቀቂያ ነው የምነግርህ ይልህ ካሁን በኋላ ዋንጫ ስለምናምናም ስትል እንዳልሰማ ይልህ በዳዴም ቢሆን ሄጄ ይሄን ዋንጫ ይዞ መጣለሁ የዛኔ ግን እኔን አርገኝ መሸሸጊያን ትፈልጋለህ አዳን ቴንኪው በቃ አርሲ ያረጋገጠ ዋንጫ እንደሚበላ ሲያብጠለጥሉት እያሉ ወያላ አሁን እናያለን የት እንደሚጠፉ አርሴ ነጥብ ላይ ጥል በቋጠሮ ለፉ እንኳን ለብራይተን ለማንም የማይንበረከክ ቲም ነው ቢውልድ አድርገን የመጣ ነው በዚህ አመት ዋንጫውን ደግሞ ያው ከኛ እጅ እንደማያመልጥ እኔ በጣም እርግጠኛ ነኝ እርሶም እርግጠኛ ነው ማመን ስለማይፈልጉ እንጂ ብቻ ግን ይመናቸን እናንተ ደግሞ ታጥባችሁ ተኙ ጌማችሁ ሲያልቅ እንችላለን ይመቸን ዋንጫኛ ነው አልቻልንም እንዲህ አይነት ቋጠሮ መስራት ከባድ ነው እንዴ ሶስቱንም ጨዋታ በተመሳሳይ ሰዓት አድርገውብን ለተፈጠረብን የቋጠሮ መወዛገብ ይቅርታ ጠይቃለን እናሳካለን ብለን አስበን ነበር ነገር ግን ሳይሳካልን ቀርቷል 1-0 በሆነ አስቀያሚ ውጤት ተሸንፈናል ምንም ማድረግ አይቻልም ማመን ብቻ ነው ነገር ግን አባቴ የተዝረከረከ ቲም ነው የዚህ አይነት ቲም አሁን የዋንጫ ቲም ነው ትላላችሁ እናንተ ስታወሩ ማለት ነው የዋንጫ ቲም በፍጹም ይሄ አይደለም የዋንጫ ቲም እየተጫወተ ነው ገብቷላ የዋንጫው ቲም ማለት ነው እንዴት እንደሚሳካለት ማሳየ ይሆናል አሁን ቀጥታ ቋጠሯችን ወደ ዋናው ክለባችን ደግሞ አሳምራችሁ ታቁታላችሁ ለማታቁት እየተጫወተ ነው ገብታችሁት ለማንኛውም ለጀማው ሊደርስ ሼር ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ ፎሎም እንዳይረሳ የቻማችሁ አራዳ ልጆች ቢስሚላህ ወይኔ ምንድነው የተፈጠረው አረ ሲቲን ጥሏል አርሰናል አሸንፏል አሁን ወይኔ አረ ልንበላው ነው መሰለኝ ዘንድሮ ቢስሚላህ ግባለት በቃ ስለሚቻል እኔ ምንም አይደለም ስለሚቻል ኮፒ ሊንክ አርጉ ፎሎ አርጉ በጣም ነው ደስ የሚለው የአርሰናልን የዋንጫ ጉዞ ከዚህ በኋላ አይደለም ማንም ክለብ ይቅርና የኢራን ሚሳኤል የእስራኤል ሚሳኤል የአሜሪካ ሚሳኤል እንኳን የአርሰናልን ዋንጫ መብላት የሚያቆሙ አይመስለኝም አዎ ግርምዬ የአርሰናል የተከላካይ መስመር ምናልባት የኢራንም የእስራኤልም የአሜሪካንም ሆኑ የሌሎች ሀገራቶች የመካከለኛው ምስራቅ ሀገራቶች ማክሸፊያውን ከአርሰናል ቢወስዱ የአርቴታን የተከላካይ መስመር ቢወስዱ ምንም አይነት የሚሳኤል ጥቃት አይደርስባቸው ነበር ማክሸፍ ይችሉ ነበር ምክንያቱም ይህ ተከላካይ አንድ ጎል ለ80 ኦልሞስት ለ90 ደቂቃ ያህል አንድ ጎል ይዞ መቆየት የተቻለ ነው የትኛው ቀበቶ ያሰረ ወንድ ቡድን ነው ደገነርስን ዋንጫ ሚነጥቀው የአርሰናል ደጋፊዎች አጥብቄ
በቀይ አስምሬ ነግሬያችሁ ነበር። ወደ ኋላ ለመልሳችሁ በብሬንትፎርድ ጨዋታና በወልቭስ ጨዋታ ልባችሁ ትርክክ ብሎ አንገታችሁን ደፍታችሁ ተስፋ ቆርጣችሁ እመኑኝ የናንተ ሲዝን ነው፣ ይሄ የእንግሊዝ ፕሪሚየር ሊግ ነው ብያችሁ ነበር። እናም ቃሌን ጠብቄ መጥቼላችኋለሁ። ፉከራ አንፈልግም፣ ዛቻ አንፈልግም፣ ሜንታሊቲ ቅብር ጥሶ ምናምን አንፈልግም። ሰርተህ ማሳየት ነው፣ በልጠህ ማሳየት ነው። እደግምላችኋለሁ 2025-2026 ሲዝን ደገነርስ ሲዝን ነው። ይሄው ነው። አሁን ይሄን ስታትስ ተመልክታችሁ ብራይተን ተሸነፈ ብትሉ ማን ያምናችኋል? ግን ሲቲ በደጋፊውና በሜዳው በኢቲሃድ 2 ነጥብ ተወሰደበት። አርሰናል ከሜዳው ውጪ ተጫውቶ በቡካዮ ሳካ አማካኝነት ግብ አስቆጥሮ 3 ነጥብ ይዞ ወጣ። አሁን ይሄም ጨዋታ ከሆነ ያስበላል። በስማ እንዴት ነው ግን አሁን እንደዚህ ፕሪሚየር ሊግ ዋንጫ ተበልቶ ግን ትረካላችሁ? አርሰናል ደጋፊዎች ቁም ነገር እኔ ምንም እንትን እያልኳችሁ አይደለም፣ ትረካላችሁ። ቆይ አስቡት ግን ብራይተን በስህተት እንደዛ ደብድበው ከደበደቡት ኳስ ውስጥ አንዱ ጎል ቢገባ ብላችሁ አስቡ። ያ ሁሉ የገደላችሁት 20 ምናምን ደቂቃ ቢደመር 20 ደቂቃ ይሆናል። ያ ሁሉ የገደላችሁት ደቂቃ አይቆጫችሁም ነበረ? ብራይተን እንደዛ በሆነ ሰዓት ላይ ግብ ያስቆጥሩ ኖሮ እንደዚህ በጣም ደባሪ ነው። በጣም ግን እንዲሰግጣችሁ እስከ 90 ምናምን ግብ ሳያስቆጠር ሳይቆጠረብን መውጣት ሌላ ሌብል ነው። ኧረ በስመ አብ ሲቲ አስቀየመ።